በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከስም ሁሉ የሚበልጥ ለአንደበት የሚጣፍጥ ስም ኢየሱስ የተሰየመበት ጌታ ሕገ ኦሪትን ለመፈጸም ወደ ቤተ ግዝረት የገባበት ዕለት ጥር 6 እንኳን በሰላምና በጤና ለጌታችን ለኢየሱስ ክርስቶስ በዓለ ግዝረት አደረሳችሁ አደረሰን። ሐዋርያው ቅዱስ ጳውሎስ እንደተናገረ ጌታ ኢየሱስ ለአባቶቻችን የተሰጠውን ቃል ኪዳን ይፈጽም ዘንድ ግዝረትን ተቀበለ። ሕገ ኦሪትን አክብሮ ወደ ቤተ ግዝረት ገባ፣ ግዝረትን ፈጸመ። ለእኛ ለሐዲስ ኪዳን ሰዎችም በግዝረት ፈንታ ጥምቀትን ሰጠን። የፋሲካውንም ቂጣ በላ፣ በእርሱም ፈንታ ለእኛ ቅዱስ ሥጋውንና ክቡር ደሙን ሰጠን። ታላቁ መጽሐፍ ቅዱስ ወንጌል እንደነገረን ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። የሉቃስ ወንጌል ምዕራፍ 2 ቁጥር 21። በኦሪቱ ሕግ መሠረት የተወለዱ ሕፃናትን በ8ኛው ቀን የገረዘው ባለሙያ በድንግል እቅፍ ሆኖ በፊቱ ያለው ሕፃን ማን እንደሆነ አያውቅም። ሊነካ ያለው ፈጣሪ ዓለማት የሁሉ ጌታ እንደ እሳት መሆኑን አያውቅም። ዓለማትን ሁሉ በጥንቃቄ ይዞ የሚያኖር ገዢ ጌታ መሆኑን አላወቀምና ለድንግሊቱና አረጋዊው ዮሴፍ እንደለመደው በጥንቃቄ ያዙልኝ ብሎ መመሪያ ይሰጣል። ሕፃን ጌታ ኢየሱስ ባለሙያውን ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል፣ ለአዳምና ለሚያምኑ ልጆቹ መድኃኒት ይሆናል አለው። ገራዡም ይህን ቃል ከጌታ ኢየሱስ ክርስቶስ በሰማ ጊዜ የ8 ቀን ሕፃን ያለቅሳል እንጂ እንዴት ሊናገር ይችላል? እንዴትስ ይህንን የመሰለ ተአምር ያወራል ብሎ ተደንቆ መሳሪያውን ሁሉ ሰብስቦ ለሕፃኑ ሰገደለት። በዚህን ጊዜ ሌላ ተአምር ተፈጸመ። እስከ ዛሬ ያልተበገሩ ስንት ሕፃናቶችን የገዘረባቸው ምላጮቹ በእጁ ላይ ቀልጠው እንደ ውሃ ፈሰሱ። ባለሙያው ከገጠመው አስደንጋጭ ተአምር የተነሳ ሕፃኑን የታቀፈች ድንግል ማርያምን ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው፣ ይሄ ልጅሽ ነቢያት ስለ እርሱ ትንቢት የተናገሩለት የእግዚአብሔር ልጅ ነው ብሎ ተናገረ። በዚህን ጊዜ ጌታ ኢየሱስ ሰውየውን እኔ ነኝ ትገዝረኛለህን? ወይስ የሕዝቡ ሁሉ አባቶች የሆኑት የአባቶቼ አባቶች እነ አብርሃም እነ ይስሐቅ እነ ያዕቆብም እንዳደረጉት ላድርግ? ለእነርሱ ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው አለው። ያን ጊዜ ገራዡ ሰው ካንተ ጋር መነጋገርም አይገባኝም፣ ባንተ ሕልውና መንፈስ ቅዱስ አለና ብሎ ተናገረ። በዚያን ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም ለይስሐቅ ለያዕቆብ አስቀድሞ ግዝረትን የሰጠሃቸው ያቺን ግዝረት ዛሬ ለእኔ ስጠኝ አለ። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደ መውጣቱ የጌታችን ግዝረቱ የማይመረመር ሆነ። እንዲሁ ወደ ሐዋርያት በተዘጋ ቤት መግባቱና መውጣቱ እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታውን በመገረዝ ከሥጋው ምንም ሳይቆረጥ ገለጠ። ጌታችን ተገዝሯል ብለን ስናከብር በቤተ ግዝረት ደሙ ፈሷል፣ ሥጋው ተቆርሷል ማለታችን አይደለም። እርሱ ባወቀ በአምላካዊ ጥበቡ ግዝረትን ገንዘቡ አድርጓል ማለታችን ነው እንጂ። ጥር 6 የምናከብረው በዓል ይህ ነው። ቤተ ግዝረት ገብቷልና ግዝረተ ክርስቶስ እንላለን። በመልአኩ በተነገረው መሰረት
ኢየሱስ ተብሎ ተሰይሟልና ኢየሱስ ብለን እናከብራለን። ኢየሱስ ለሚል ስም እንዘምራለን፣ እንሰግዳለን። ይቅርታውና ቸርነቱ ከሁላችን ጋር ይሁን ለዘላለሙ አሜን። በያላችሁበት የክርስቶስ ሰላም አይለያችሁ።